ሰዎች ለምን ቪዲዮን አያዩትም? በምንም ያህል ውድ ካሜራ ብንቀረጽ ኤዲቲንጉንም ያበደ አድርገን ብንሰራ ተምኔላችን ካላማረ ማንንም አያየውም። ምክንያቱም ሁሉም ሰው ቀድሞ የሚመለከተው 16 በ9 የሆነውን ተምኔላችንን ነው። ስለዚህ ተምኔላችን ካላማረ ቪዲዮአችን ገደል ገባ ማለት ነው። ዛሬ ይህንን አይንን ከመሳብ አልፎ የሚጎትት ተምኔል እዚሁ እየተወያየን እንሰራለን። ከዛ በፊት ስለ ተምኔል 3 አስፈላጊ ሚስጥራትን እነግራችኋለሁ። ሶስቱንም መርሳት የለባችሁም። አንደኛ አይስ ካሽንግ ቪዥዋል ማለትም ተምኔላችንን ስንሰራ ብራይት የሆኑ ከለሮችን መጠቀምና ጥራት ያላቸውን ፎቶዎች መጠቀም። ሁለተኛ ክሊር ቴክስት ማለትም ተምኔላችን ላይ እንደ ህይወት ታሪክ ጽሁፍ አታንዛዙ። አጠር ያለና በቀላሉ እንዲነበብ አድርጉት። አንዳንዴ ባታስገቡም የተሻለ ነው። ሶስተኛ ተምኔል ሪሊቫንስ ማለትም ተምኔላችን ላይ ያለው ሀሳብና ቪዲዮችን መመሳሰል አለበት። አንዳንድ ቻናሎችን ካያችሁ በዩቲዩብ ተከፋይ ለመሆን ይህንን አድርጉ። እስቲ ይጠቅመኛሉ ብላችሁ ከነካችኋቸው በኋላ ዛሬ ከምሽቱ 12 ሰዓት ተኩል ላይ ሰፈር ኳስ እየተጫወትን የአቶ አሸብር ልጅ ወድቆ ተሰበረ። እንደዚህ አይነት ነገር መደረግ የለበትም። ስለዚህ ቻናላችሁን ይገለዋል። ስለዚህ አሁን ስለ ተምኔል 3 ሚስጥራትን ከነገርኳችሁ ይበቃል። አሁን ወደ ስራ። ስለዚህ አሁን ሀሳባችን እንዴት በስልካችን አፕሊኬሽን መስራት እንደሆነ ቢሆን እኔ የምጠቀማቸው አፕሊኬሽኖች አንደኛ ፒክስአርት፣ ሁለተኛ ላይትሩም፣ ሶስተኛ ፒክስላብ ግን ለአሁን አያስፈልገንም ኖርማል ቴክስት ስለምንጽፍ፣ አራተኛ ሪሜን። መጀመሪያ ባክግራውንድ ከፈለጋ ከአፕሊኬሽኖችና ፍሪ ዌብሳይቶች ላይ ማግኘት ትችላላችሁ። እኔ ስላዘጋጀው ችግር የለም። ቀጥታ ወደ ፒክስአርት እንሄዳለን። ወደ ፒክስአርት በመሄድ ባክግራውንድ ካስገባን በኋላ እናንተ እንደሚመቻችሁ ሁሉንም ነገር ማስተካከል ትችላላችሁ። አንድ ሰው ስልክ ይዞ ሰርፕራይዝ ሆኖ ስለፈለኩኝ ፈልጌ ስላጣሁኝ የድሮ ሰላም ተስፋ የሰራችሁን የፕሮሞሽን ፎቶ አስገባለሁ። ከዛም ከተውት የሚለውን ነክቼ ፐርሰን የሚለውን እነካና ከዛ ሰላማችን ብቻ ትቀራለች። ከዛ በኋላ የሆነ የኮዲንግ ፎቶ እናስገባለን። አድ ፎቶ የሚለውን ነክተን እናስገባለን። ኦፓሲቲውን እንቀንስና የላጲስ ምልክቷን ነክተን ሰላማችን ፊት ላይ ያለውን እና እጇ ላይ ያለውን እናጠፋለን። ከዛ ድጋሚ እናስገባና ኦፓሲቲውን ቀንሰን ሁሉንም ነገር እናንተ እንደሚመቻችሁ ማስተካከል ትችላላችሁ። ወደ ስቲከር ላይ በመሄድ ግሪን ብለን ሰርች እናደርጋለን። የተመቻችሁን ምረጡ። እኔ ይሄኛው ስለተመቸኝ ከዛ ካንቫሱ ሙሉትና የሌየር ምልክቷን ነክታችሁ ከሰላማችን ጀርባ አድርጉት። ሁሉንም የቁልፍ ምልክቶች ነክታችሁ ቆልፉት፣ ምክንያቱም እንዳይንቀሳቀስብን ማለት ነው። አሁን ቴክስታችንን እናስገባበት ሰዓት ነው። ቴክስታችን አፕሊኬሽን በስልካችሁ ስሩ ቢሆን መጀመሪያ አፕሊኬሽን የሚለውን ጽፋለሁ። ከዛ በኋላ በሰላም በስልኩ ከለር ካረኩትኝ በኋላ ድጋሚ ቴክስት የሚለውን ነክቼ በስልካችሁ ስሩ የሚለውን እንጽፋለን። ከዛ በልብሷ ከለር እናረጋዋለን። ወደ ስቲከር በመሄድ HTML ብለን ሰርች ካረግን በኋላ HTML የላጲስ ምልክቷን ነክተን HTML የሚለውን እናጠፋዋለን። ከዛ በስትክክል ካስቀመጥነው በኋላ CSS ብላችሁ ሰርች ማድረግ ትችላላችሁ። እኔ ግን ከጎኑ ስላገኘሁኝ CSS የሚለውን ነክቼ በተመሳሳይ ሁኔታ የላጲስ ምልክቷን ነክቼ CSS የሚለውን አጠፋለሁኝ። ከዛ በኋላ ጃቫስክሪፕት ዘጋ ስለሌለ ጃቫስክሪፕት ብዬ ሰርች አረጋለሁ። እሱንም በተመሳሳይ ሁኔታ ጃቫስክሪፕት የሚለውን ካጠፋን በኋላ በስትክክል እናስቀምጠዋለን። አሁን ፒክስአርት ላይ ያለውን ነገር ሁሉንም ጨርሰናል። ስለዚህ ዳውንሎድ የሚለውን ነክተን ዳውንሎድ እናደርጋለን። ወደ ላይትሩም በመሄድ ፎቶ ኢሜጃችንን ካስገባን በኋላ ሁሉንም እናንተ እንደሚመቻችሁ እያያችሁ ማስተካከል ትችላላችሁ። ምክንያቱም ስለ ሁሉም ካወራን ሰዓት መግደላችን ነው። ግን ኢሜጁን ጫን ስትሉት ቢፎር ያሳያችኋል፣ ስለቁ ደግሞ አፍተር ያሳያችኋል። ጨርሰናል። ስለዚህ ላይትሩም ጋር ዳውንሎድ ካረግን በኋላ አሁን ወደ ሪሜን ውስጥ ሪሜን የሚለውን ነክተን ኢሜጃችንን ሌላ ታሪክ እናረጋዋለን። ስለዚህ ኢሜጃችንን ካስገባን በኋላ እንደ ቴክስታችንን ብለር አድርጎብናል። ስለዚህ ባክግራውንድ የሚለውን ነክተን ዲሴብል እናረጋዋለን። ከለርም ላይ ገብተን በተመሳሳይ ሁኔታ ዲሴብል እናረጋዋለን። ከዛ በኋላ ጨረስን ማለት ነው። ዳውንሎድ አይከኗን ነክተን ዳውንሎድ ካረግን በኋላ ዶክተር ወንድማችን እንዴት ሆነ? ያው ዶክተሮችም ነርሶችም ተረባርበን ሞክረን ነበር። እሺ በእናትህ ቶሎ ነገር ምን ሆነ? አልሆነም። ወይኔ ፈጣሪ ያለው ነው እንግዲህ ፈጣሪ ያለው ነው። አይዞህ በቃ አትዘን። እሺ ምን ማለት ነው? እኛ የሞተው እኮ የሞተው ሞት ላለው መጨነቅ ነው። እና እናልቅስ እንዴ? ላለው መጨነቅ ነው። የሟቹን ሰገራም ሽንትም መርምሬ ነበረ። እሺ ያው ጨጓራው ቆንጆ ነው። ምን አገናኘው ዶክተር? አሁን ምን አገናኘው? ከሞተ በኋላ ጨጓራው ምናምን ረጅም ዓመታት በጨጓራ ህመም ተሰቃይቻለሁ። እሺ
እሺ ሳትሉኝ አልነሳ። እሺ ሳትሉኝ አልነሳ። እሺ ተነስ። እሺ ምንድነው? ጨጓራ ወደ እኔ ቢመጣ እሺ ብትሉኝ። ካንተ ነው? አዎ ሞቶ አይደል እንዴ? አይ ቃል አንዴ ስላስገባችሁ እሺ ስላላችሁ ነው እንጂ በህይወት አለ። ያልሞተ ያደረገው ወስዳላ አይደል እንዴ? ወስዳላ እንደማከለክሉኝ ፊታችሁን ስላወኩኝ ቀድሜ ወስጃለሁ። እንዴ ሳይሞት መመለስ ያለበት የተወሰደ ነገር አይመለስም። ተቆርጦበታል። ዘና እንድትሉ ብዬ ነው። ሰብስክራይብ አድርጋችኋል እስካሁን? ይመቻችሁ።